ሰላም ሰላም ጤና ይስጥልኝ የዚህ ቻናል ቤተሰቦች እና የዘንድሮ የፕሪ ዩኒቨርሲቲ እና የፕሪ ዩኒቨርሲቲ ሬሜዲያል እና የ12ኛ ክፍል ተማሪዎች ተፈታኝ ተማሪዎች ዛሬ በጣም ልዩ የሆነ ቪዲዮ ይዤላችሁ ቀርብ ያለችው ብዙ ተማሪዎች ፈተና ላይ የሚቸገሩበት ወሳኝ ነጥቦችን ዛሬ በዝርዝር እናያለን። በዚህ ቪዲዮ እኔ ራሴ ለእናንተ እንዲሆን አድርጌ ባዘጋጀሁት የሙከራ ፈተና ላይ ከጥያቄ ቁጥር 7 እስከ 10 ያሉትን ጥያቄዎች ደረጃ በደረጃ እንሰራለን። ስለ ኮምፖዚት ፋንክሽን፣ ስለ ሎካል ማክሲመም፣ ስለ ኢንቨርስ ፋንክሽን ግልጽ በሆነ ማብራሪያ ታገኛላችሁ ከባለፈው ቪዲዮ። እነዚህን ጥያቄዎች በየዓመቱ በፈተና ላይ የሚደጋገሙ በመሆናቸው አሰራራቸውን ማወቃችሁ ውጤታማ ስለሚያደርጋችሁ እንደ አንድ ዩኒቨርሲቲ መምህርና ተመራማሪ ጥያቄዎቹን በቀላል እና በአጭር ጊዜ ውስጥ እንዴት መስራት እንደምትችሉ የራሴን የተለየ ስልት አሳያችኋለሁ። ግቡ ፈተናውን መስራት ብቻ ሳይሆን ዋናውን ጽንሰ ሀሳብ በሚገባ ተረድታችሁ በራስ መተማመን እንዲኖራችሁ ማድረግ ነው። ለቻናሉ አዲስ ከሆናችሁ ሰብስክራይብ ማድረግ እንዳትረሱ። ቪዲዮውን ላይክ በማድረግ ደግሞ ለጓደኞቻችሁ እንድታጋሩ እየጠየቅኩኝ አሁን ቀጥታ ወደ መጀመሪያው ጥያቄ እንሄዳለን። ስለዚህ ከ7ኛ እስከ 10ኛ ያሉትን ጥያቄዎች በዚህ ቪዲዮ እንሰራለን። ቀጥታ ወደ 7ኛ ጥያቄ እንሂድ።